አይደለም ኩላሊትሽን አንዲት ስሪንጅ ደም ቀዳለው ብትይ ሆስፒታሉን ነው መከሰው። ቆይ አንቺ በኔ ኩላሊት ምን አገባሽ? የኔ እናት እድሜሽ ገና ነው። አንቺ መወሰን የምትችይበት እድሜ ላይ እስክትደርሺ ድረስ በአንቺ ህይወት የመወሰን ሙሉ መብት አለኝ። እንደዛ ከሆነ ማይሆን ነገር እንዳደርግ እየገፋፋሽኝ ነው። እኔንም ማይሆን ነገር እንዳደርግ እየገፋፋሽኝ። ምን እንዳታመጪ? አባትሽ እንደው የኔን ፍቃድ እንጂ የሚፈልገው ናና ወሰዳት ብለው መጥቶ አንጠልጥሎ ነው ይዞሽ የሚሄደው። የት? አውስትራሊያ? አዎ አውስትራሊያ። ስለዚህ አርፈሽ ተቀመጪ እሺ? አንቺ ምን ሆነሽ ነው? በጣም አረፈድሽ እኮ። በጣም ይቅርታ አድርግልኝ የኔ ቆንጆ። ምን ያህል እንዳስረፈድሽኝ አይዲያ የለሽ። እሱንም አውቃለሁ፣ ግን እኔም እኮ ጨነቀኝ። እቴትዬ ነው የቸት ልምጣ ብዬ ገብቼ በዛው አረፈድኩ። በቃ እሺ። ብሩኬስ? እሱ ዛሬ ትምህርት ቤት አይመጣም። እንዴ ለምን? እሱን እየደነቅሻለሁ ነው። እሺ አረ ስልክሽን በእናትሽ ያዘው እባክህ። ዝርክርክ ይሄን ደግሞ አየኸው? አዎ ይታያል። ምንድነው እሱ? በሩብ ኪሎ ጨው የተበጠበጠ ውሃ። እና ምን ልታረጊው ነው? አሸንፈሃለሁ፣ ትጠጣታለህ። አንቺ ያምሻል።